ሰላም ግሩም አሰግድ እባላለሁ። ዛሬ በቪዲዮ ቤት አምስት ፌቨራይት ፊልሞች ምረጥ ብለውኛል። ግን ከባድ ነው አምስት ፊልሞች መምረጥ። ግን ለአሁኑ ጀስት ሳስብ ትዝ ያሉኝን አምስት ፊልሞች ልምረጥ። ያው እኔ በደንብ ህይወት ላይ ህይወትን የሚጠይቁ ኔቸርን፣ ተፈጥሮን፣ እግዚአብሔርን ምናምን የሚጠይቁ የሚመረምሩ ፊልሞች እና ስፒሪቹዋል ፊልሞች ኮሚኒኬት ስለሚያደርጉኝ ነው እነዚህን ፊልሞች እንትን ያልኩት። የመጀመሪያው ያው ኦብቪየስሊ ሚረር ነው፣ የአንድሬ ታራኮቭስኪ ፊልም ነው። ሁለተኛው ሃርቨስት 3000 የጋሽ ኃይሌ ገሪማ ፊልም ነው። ሶስተኛው ቴስት ኦፍ ቼሪ ነው የአባስ ኪያሮስታሚ። አራተኛው ቶኪዮ ስቶሪ ነው የያሱጂሮ ኦዙ። አምስተኛው ባርዶ ነው የአሌሃንድሮ ጎንዛሌዝ ኢናራቱ ፊልም ነው፣ ላስት ፊልም ነው። ሁሉም ስፒሪቹዋል፣ ሁሉም የህይወትን የሶሳይቲን ምናምን ጥያቄ የሚያነሱ በደንብ ቻሌንጅ የሚያደርጉ የሚመረምሩ ፊልሞች ናቸው። አመሰግናለሁ።